Hey. Hi Gemini, ሰላም ነው? ሰላም እንዴት ነህ? ምን አደርግልህ ዘንድ እችላለሁ? ጀመናይ ለምንድን ነው ድመቶች እኔን አፍጥጦ ያዩኛል? ድመቶች የማየት ችሎታቸው በጣም ጥሩ ነው፣ በተለይ በጨለማ ወቅት። ይህ ችሎታቸው በአካባቢያቸው ያሉትን ነገሮች በንቃት እንዲከታተሉ ይረዳቸዋል። እንዲሁም አንተን አፍጥተው ሲያዩህ ትኩረት መስጠትህን ለማረጋገጥም ሊሆን ይችላል። ድመቶች በተለያዩ ምክንያቶች ትኩረት ብለው ሊመለከቱ ይችላሉ። ለምሳሌ የማወቅ ፍላጎት፣ መፍራት ወይም እንዲያውም ፍቅር እያሳዩህ ሊሆን ይችላል። የድመትህን ባህሪ እና ሁኔታውን በጥንቃቄ ከተመለከትክ ድመትህ ለምን እንደዚያ እንደምታደርግ ለመረዳት ይረዳሃል። ስለዚህ ድመትህ ለምን አፍጥጣ እንደምታይህ በትክክል እና ጀመናይ ለምንድን ነው ድመቱ ከኔ ጋር የሚተኛው? ድመትህ ከአንተ ጋር የምትተኛው ብዙ ምክንያቶች ሊኖሩት ይችላሉ። አንደኛው ሙቀት መፈለግ ነው። ድመቶች ሙቀት ይወዳሉ። እናም አልጋህ ሙቀት የሞላበት ምቹ ቦታ ሊሆንላቸው ይችላል። ሌላው ደግሞ የአንተን ኮምፓኒየንሺፕ መፈለግ ነው። ድመቶች ማህበራዊ ፍጡራን ናቸው። እናም ከአንተ ጋር መተኛታቸው የአንተን መኖር እንደሚወዱ ያሳያል። በተጨማሪም ድመትህ አንተን ለመጠበቅም ሊሆን ይችላል። ድመቶች ሽታህን እና ድምፅህን በደንብ ያውቃሉ። እናም አንተን መጠበቅ ተፈጥሯዊ ባህሪያቸው ነው። ድመትህ ከአንተ ጋር መተኛቷን ከወደድከው ምቹና አስተማማኝ ቦታ እንዳላት ማረጋገጥ አለብህ። ለምንድን ነው አንዳንድ ሰዎች ጥቁር ድመት አይወዱም? አንዳንድ ሰዎች ጥቁር ድመቶችን የማይወዱት ከድሮ ጀምሮ የመጡ አጉል እምነቶች እየተነሳ ሊሆን ይችላል። በጥንት ጊዜ ጥቁር ድመቶች ከመጥፎ እድል ወይም ከዊች ክራፍት ጋር ተያይዘው ይታዩ ነበር። ምንም እንኳን እነዚህ እምነቶች መሰረት ባይኖራቸውም አሁንም ድረስ በአንዳንድ ሰዎች ዘንድ ተጽዕኖ አላቸው። እንዲህ ሀገር ባህል ወይም የግል ተሞክሮ፣ ሌሎች ምክንያቶች ሊኖሩ ይችላሉ። አንተስ ምን ታስባለህ? የሰዎች ምርጫ ምን ይመስልሃል? እኔማ ጥቁር ድመት በጣም ነው የምወደው። በጣም እኮ ነው የሚያምረው። እኔም ጥቁር ድመቶችን በጣም ወዳለሁ። በጣም ያምራሉ። ባህሪያቸውም ልዩ ነው። የቤት እንስሳ የለህም? ካለ ምን አይነት ጥቁር ድመት ነው ያለ? አረ ሁለት ድመት አሉ። ቦምቤይ ድመቶች በጣም ልዩ የሆኑ ድመቶች ናቸው። የሚያብረቀርቅ ጥቁር ፀጉራቸው እና ጥቁር ድመት ዝርያዎችን በጣም ማራኪ የሚያደርጋቸው አንዱ ምክንያት ይህ ነው። ታዲያ የድመቶችህ ባህሪ ምን ይመስላል? የኔ ድመትማ ይሄ ወንዱ ዝም ብሎ ያፈጥብኛል። ሴቷ ደግሞ በነገራችን ላይ ሴቷ ድመት የሚስቴን ጡት ትነካካለች። ለምንድን ነው? ማሳጅ ታርጋታለች። ለኔ ግን እንደዛ አታርግም። ድመቶች ሰዎችን ማሻሸት የሚወዱት ከልጅነታቸው ጀምሮ ነው። ይህ ባህሪያቸው በእናታቸው ጡት ፍለጋ ጊዜ የጀመረ ሊሆን ይችላል። ድመትህ ሚስትህን ማሻሸቷ ምቾት እንደምትሰማት ያሳያል። ምናልባትም እንደ ቤተሰብ ባልነት እየቆጠረችሽ ሊሆን ይችላል። አንተንም ኢኳሊ ልትወድህ ትችላለች። ነገር ግን ባህሪዋን በተለየ መንገድ ልታሳየህ ትችላለች። ለምሳሌ ጭንቅላትህን ልታሻሸህ ትችላለች፣ ወይም ከጎንህ ልትተኛ ትችላለች። አንተስ ድመትህ ምን አይነት ባህሪ እንደምታሳየህ አስተውለሃል? እኔ ጋርማ እኔ ጋር ተከትሎ ነው የሚሄዱት። ወደ መኝታ ቤት እኔን ተከትሎ ነው የሚሄዱት። ሽንት ቤት ስገባ አብሮ ተከትሎ ሽንት ቤት ይገባሉ። ስተኛ ከኔ ጋር ይሄዳሉ። ደግሞ ከስራ ስመጣ ደግሞ የሚገርምሽ ይጠብቃሉ በር ላይ። ይህ የሚያሳየው ድመቶችህ አንተን በጣም እንደሚወዱህና ከአንተ ጋር ጊዜ ማሳለፍ እንደሚደሰቱ ነው። አንተን መከተላቸው የአንተን መኖር እንደሚፈልጉና የአንተን አለመኖር እንደሚናፍቁ ያሳያል። ድመቶች ከባለቤቶቻቸው ጋር ጥልቅ የሆነ ፍቅር እንደሚመሰርቱ ይታወቃል። ድመትህ አንተን አለመከተሏ ያሳስብሃል? ነው አያሳስበኝም፣ ግን አንዳንድ ጊዜ ይረብሽኛል። በቃ ከኔ ጋር ሁሌ በቃ እኔን ይከተላሉ።
አንዳንድ ጊዜ ድመቶች ከልክ በላይ ሊጣበቁ ይችላሉ። ይህ ባህሪ የባለቤቶቻቸውን ትኩረት ለመሳብ ወይም የሆነ ነገር እንደሚፈልጉ ለማሳየት ሊሆን ይችላል። ድመቶችህ በብዛት የሚያደርጉት ባህሪ ምንድን ነው? ለምሳሌ አንተን መከተል፣ መጮህ ወይም የሆነ ነገር ላይ ጥፍራቸውን ማሳረፍ ሊሆን ይችላል። ይህንን ባህሪ ለመቀነስ ድመቶችህ በቂ የሆነ እንቅስቃሴና መዝናኛ እንዲኖራቸው ማድረግ ትችላለህ። የድመቶችን ባህሪ በምን መንገድ ነው ልትቀነሰው የምትችለው? መቀነስ ሳይሆን አንዳንዴ ስተኛ ምናምን ይቀሰቅሱኛል። ድመትህ ስተኛ ብታነቃ ይህ ምናልባት ትኩረት ለመሳብ ሊሆን ይችላል። ድመቶች አንዳንዴ በምሽት በጣም ንቁ ይሆናሉ። ይህንን ባህሪ ለመቀነስ ድመቷ በቀን ብርቱ እንቅስቃሴ እንድታደርግ ማበረታታት ትችላለህ። ለምሳሌ በቀን ብዙ ጊዜ እንድትጫወት ማድረግ። ድመቶች በቀን ሲደክሙ በምሽት የመተኛት ዝንባሌ ይኖራቸዋል። ይህንን ዘዴ ሞክረው ያውቃል ወይስ ሌሎች ዘዴዎችን መሞከር ትፈልጋለህ? ምን ልሞክር እስኪ? ድመትህ በምሽት የምታደርገው እንቅስቃሴ ሊረብሽህ ይችላል። ይህንን ባህሪ ለመቀነስ ድመቷ በቀን ብርቱ እንቅስቃሴ እንድታደርግ ማበረታታት ትችላለህ። ለምሳሌ በቀን ብዙ ጊዜ እንድትጫወት ማድረግ። ድመቶች በቀን ሲደክሙ በምሽት የመተኛት ዝንባሌ ይኖራቸዋል። ይህንን ዘዴ ሞክረኸው ያለ ወይስ ሌሎች ዘዴዎችን መሞከር ትፈልጋለህ? ቆይ ሚስቴር ልጠይቃት እስኪ። do you want to ask anything? Bye, Gemini. We need to watch the river videos now of Ethiopia.